ሰላም ውድና የተወደዳችሁ የሳሮን ዩቲዩብ ቻናል ተከታታዮች ውድ ቤተሰቦች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት እግዚአብሔር አምላክ ይጠብቃችሁ ይጠብቀን እና ዛሬ አገሬን አፍቆኝ ወደ ወሎ ልወስዳችሁ ነው። ወሎን እስኪ እናያታለን። ሃይ እናት ከየት ተገኝተሽ ነው? እዚህ እንዲያው ወሎን የሚያስታውሰኝ ነገር አየሁና እንዲህ ማለት እንዲያው ገባልኩኝ። እንዲያው ይሄ ደስ ይላል። እናቴ እንዴት ነህ? ኧረ እናትዋ ዛሬ ደግሞ አምሮብሻል። ደህና ነኝ። እንዴት ነሽ አንቺ? አይደለም እኮ እንዲያው እኔ አገሬ ላይ አርቲው ሰንዴሉ ሁሉ ነገር ናፈቀኝና እንዲያው እሱን አስታውሰኝ። ከዛ ግቢ ገባሁ፣ የሰው ግቢ ገባሁ። እንዲህ ማለት እንግዲህ ወሎ ላይ ችግር የለብንም። እንዲያው እዛም እዚህም መግባት ነው። እንዲያው ወሎ ገራገሩ መጀ እንዲያጉ መጀ አቦዲ አዎ እንግዲህ ያው መፋቂያም ይዘሻል። የናሽ እናት የግነሽ ወይ ዲሃኝ እኔ አዎ መፋቂያማ ታዲያ ያገር አይደል እንዴ? አዎ አሳምሮሽ የለ እንዴ? ታዲያ ባህል እኮ ነው። አንተ ምንድን ነው ባህላችን እንዲያ ነው እንግዲህ። ዘረክረክ ያለ ቀሚስ ያምርብናል። እኛ ወርቃ ከክ ያለ እንዲያው እናቴ እንግዲህ ደንባችን ስለሆነ ይሄ ነው እንግዲህ የምናጠብቀው እኛ። ይሄ የከተማ ሰው እንዲያው ምንም አይጥመኝም። እኔ ኧረ ተይ ኧረ ትወዱት የለ እንዴ? ደን ታዲያ ደንባችን ያደግንበት እኮ ነው። ምን ነው ደህና ነሽ? የከተማ ሰው ይጃጃላል። ኧረ እናቴ እንዲያው ያደግኩበት ሀገሬ ውይ! ኧረ ወሎ መጀን እናቴ አየኸው የኛ ነገር አንድ የሰማሁት ግጥም አለ ስለ ወሎ። እስኪ በለው ተቻልከው። ደሴ ወሎ አይደለ? ፈረንጅ ገባ ደሴ ቁንጅናሽን አይቶ ላብሽን አንቆርቁሮ ሊያሰራው ነው ሽቶ። ኧረ ወሎዬዎችን በጣም ነው ወዳቸው። እንዴ ወሎ ውበት ሞልቶ የሚፈስበት አይደል እንዴ? ታዲያ እሱማ የተመሰከረለት ነው። ለዛ ነዋ አስቻለው እንደዚህ ብሎ የገጠመው። ታዲያ በእናትኛ ጋር ያለ ነገር ሞልቷል። በቃ አለባበሳችን ጀርገድገድ ያለ ነው። ውስጣችን ባዶ ነው። የዋህ ደግ ቸር አልባሽ አጉራሽ አብላይ አጠጭ ነው የኛ ቀለል ያለ ማህበረሰብ። ታዲያ ደስ የሚል ሀገር ነው። እንዴው ካወቅከውማ ደስ ብሎኛል እናቴ። አንተ ወደኛ ሳትሆን አቀርም። በጣም ደስ ብለኸኛል፣ ተመችተኸኛል። እኔ የምልሽ ሙስሊምና ክርስቲያኑ በፍቅር ይኖርባታል ይባላል። ታዲያ እኔ አሁን ክርስቲያን ነኝ፣ ግን የሙስሊም አለባበስ ነው። የፍቅር ሀገር ናት። አብረን ነው የምንበላው፣ አብረን ነው የምንጠጣው። በቃ ፍቅር ናት። ሙስሊም ከክርስቲያኑ አንድ ላይ ተዋህደን ነው የምንበላው የምንጠጣው። ዋው! ኧረ ፍቅራችሁ የሚገርም ነው። እኔ ትማርኩ የለ እንዴ? ታዲያ አንተ ነኛ እንዲያው አረንጓዴ ሁሉ እንዲያው አርቲው እንዲያው ሰንዴሩ ደስ ይለኛል። እንዲያው ጆሮ እዚህ ጋር እንዲያው ሳረገው እንዴት ደስ እንደሚል። ይሄ በእናንተ ምን ይባላል? ቡና የቡና ፍሬ ቅጠሉ ነው። ቅጠሉ ደግሞ የደቡብ ቡና በጣም ያው በቡና ይታወቁ የለ ደቡቦች። አዎ እጅግ ደስ ይላል። ኢትዮጵያው እኮ ይሻላል። እንደ ወሎ ስልህ ቅር እንዳይልህ እንጂ ሁሉም ሀገራችን ነው። ኢትዮጵያ አንድ ናት፣ እንወዳታለን። ይሄም እንዲያው ሙዝ ታዲያ በሙዙም ደቡብ ላይ እንታወቃለን። እንግዲህ ወንድም አለም ደስ ብለኛል። እንዲያው ተባረክ እናቴ፣ ክፉ አይንካ። አሚን እኔ እናት ጀዛከላህ ኸይራን። እሺ እናቴ አሚን አላህ ያህን ይስጥህ። አሚን ወሎ መጀን ደጉ መጀን ገራገሩ መጀን ወሎ እናትዋ። አዎ ወሎዬ ሲመርቅ ካንጀቱ ነው፣ ሲሰጥህም ከልቡ ነው፣ ሲወድህም ከልቡ ነው። ወሎ ሲወድህ ከልቡ ነው፣ ሲጠላህም እንደዛው ነው። ወሎዬዎች በጣም ፍቅር ናቸው። ወድጄዋለሁ ብለኸኛል። ኧረ በጣም ነው ደስ የሚለው። ቀሚስሽ ደግሞ ወሎ አካባቢ እንዲህ ነው የሚለበሰው፣ ነጠላችሁ ምናምን። ታዲያ ሴት ልጅ ውበቷ ቀሚስ አይደል እንዴ? ኧረ ቀሚሳ የዘመኑ ሴቶች ግን አለባበሳቸው ወደ ላይ ወደ ሸገር አካባቢ ከተማው መላም የለው። ሴቶቹ እና ወንዶቹ ተደበላልቀዋል። ወይ ታዲያ ምን ወደር የግረን እግዚአብሔር ይመስገን። ሀቃየው ሀካብቱ እንደውላትራችሁ የለ ንቁላትራችሁ አለ የግነ
ናቸው አቦ። እሺ የገዛለም እሰይ እናቴ እሰይ። አዎ እንዲያዝ ነው ሰው ውሎ አድሮ ደስ ይለዋል። ደስ ይለዋል።